የመናጢ ደሃ ምግብ እንስራ። ዛሬ በኩኪስ የሚዘጋጅ ወጥ ነው የምንሰራው። ሽምብራ ዱቄት ላይ ሮዝመሪ እና ትንሽዬ ጨው እንዲሁም ደግሞ ዘይት አድርገን እንተንለዋለን እና ቀላቅለዋለን በእጃችን በደንብ አድርገን ማለት ነው። ንጹህ ሽምብራ ዱቄት ማግኘት የምትፈልጉ ከሆነ ልታዋሩኝ ትችላላችሁ። መገናኛ ሜክሲኮ 22 እና ቦሌ ሚካኤል ፍሪ ዴሊቨሪ አላችሁ ማለት ነው። ከዛ ትንሽዬ ውሃ እያደረግን ትንሽ ጠብ እያደረግን ነው ምናሻው ማለት ነው እንጂ ባንዴ ውሃ ሙጅር አይደረግበትም። ኦኬ። ከዛ እሽት ቁንጥጥ እያደረግን በሶ ጭብጥ እንደምንሰራው አይነት እያደረግን ነው ምናቦካው ማለት ነው። ሽምብራ በጣም ጉልበት ስለሚጠይቅ እዚህ ጋር ቦክሰኛ መሆን ይጠበቅባችኋል። ከዛ ከእጃችሁ እንዲላቀቅ ትንሽ ዘይት እጃችሁ ላይ ተቀብታችሁ በደንብ አድርጋችሁ ሆዱን በቦክስ ታፈርጡታላችሁ ማለት ነው። ጉልበት ከሌላችሁ ግን ጉልበተኛ ሰው ጥሩ፣ ምክንያቱም እንደናንተ ልብ በጣም ጠንካራ ነው የሚሆነው ማለት ነው። እንደኔ ካልሆናችሁ አታሸንፉትም። ከዛ ከድናችሁ ለአንድ ለ10 ደቂቃ ካሳረፋችሁት በኋላ የምትፈልጉትን አይነት ቅርጽ ታስይዙታላችሁ ማለት ነው። ኩኪስ መስሪያ ካላችሁ በኩኪስ መስሪያ፣ ከሌላችሁ ደግሞ ይሄ ኩኪስ ቅርጽ ማውጫው ከሌላችሁ በእጃችሁ እንደዚህ ትንሽ ድቡልቡል አድርጋችሁ በመዳፋችሁ ከጠፈጠፋችሁት በኋላ በሹካ እንደዚህ ቅርጽ ማውጣት ትችላላችሁ። እኔ ይሄኛውን ቅርጽና ሌሎች ቅርጾችን ሰርቻለሁኝ። ሁለተኛው ቅርጽ ደግሞ ክብ ማድረግ ትችላላችሁ። ድቡልቡል ትንንሽ ክብ ማድረግ ትችላላችሁ። ብዙ ጊዜ የተለመደው እንደዚህ ነው። እኔ ግን እሱን ድቡልቡሉን ስላልፈለኩት ይሄ እባብ ተሰሩና እባቡ ግን እንዳይነድፋችሁ ጠንቀቅ ማለት አለባችሁ። ኦኬ። ከዛ እባቡን እንደዚህ ስጠቀልሉትና ጫፉ እንዳይላቀቅ ጥብቅ ታረጉታላችሁ፣ ጥፍጥፍ ታረጉታላችሁ ማለት ነው። ይሄው የእባቡን ቅርጽ እንደዚህ ነው ማለት ነው። እንደዚህ አድርጋችሁ ከሰራችሁት በኋላ ለትንሽ ደቂቃ ኦቨን ወይም በእንጀራ ምጣድ ደረቅ እስኪል ድረስ ታረጉታላችሁ ማለት ነው። ከዛ የሽምብራ አሳችሁ ዝግጁ ነው። ወጥ ሰርታችሁ መክተት ትችላላችሁ ማለት ነው። ሽምብራ አሳ የሚዘጋጀው እንደዚህ ነው እና ወጡን ሰርታችሁ ደግሞ ሞክሩት።